قريسة سيلو إنا نقله قال فرمو ما بنانين الرفض أفرق لها إن حرام لو سوق قريقات لا يخاذ أنا قال خاتم فانقا خنا دعني بفدي جانا نسوي كذا والله أنا والله قانا كين قال الرفض يخوض تفاني الرفض جانا نقول سوق هذه كاني رات كيس نقول خاتم مو سنجتونا جينين جو أنا قد حتى نوت بتشتى فلا جرا ولا يا كجرتى نحن نقا كبو فاولين أنا ببقى أنا حر خات سكقاته أنا سألت الرفض لا تلك ما قانا كرمال ما تنقل يعني حتى انقلبنا الناس يوم قالين حداس قلبني يوم مدبر ماشي مو دافتين ندين خدشوا ما تسووا ولا دني ماشي أنا كشف عن نجي ولا الناس أبي خاني لما كيدا هاي فان الرفض دي داني رات كل قال له وين بالرفض دي داني كل قال له دي لبوا ساعتين بقى شغل نفتون العرب وعرب وان كان يبغى فيه ترى هرتو الجراسة وكيف أفكار كل شيء أرتاح عندنا ناتو أديم أنا ما أخذ بعده خليه ولا أنا ولا أنا ولا يمكن إلى نفيرنا نعمل نفيرنا عن أفعنا له واني أوري ولا الرفول أنو هو عراني جاي وهذا قاتل واحد عصب مني هذا يجيب الدون كمان هذا سمالين الرفول جل قال حوار استقادة كم ها هاته وأنا عراني ولا عصب ما أكل هذا يوري ولا الرفول حوار استقادة يوفان ثاني ثاني الجرات كم صاق حيوانك هذا أوري الرفول أني فانو الرفول أيوة واقف هوري أنا قال دليل هذا أنت ولا الرفول كسر استقادة أنت ولي قلته هذا تدرس عليه لا تقول له ده أداس بدينه وان تدبي وان يبغى تبي هنا تروحي تبي عس شو شغال بلو صح أنا النود بس هذا حيكون شغله قال إنه كل مسلسل شو شغال هذا نجيب جبته وعاد جدين أحدين كل ያለ በቂ ስልጠና ወደ ብልጽግና የመከላከያ ኃይል ተቀላቅለው እንዲዘምቱ መገደዳቸውን በኦሮሞ ነጻነት ሰራዊት የተማረኩ ሚሊሻዎች ተናገሩ። በመካከለኛው ኦሮሚያ ሰሜን ሸዋ ዞን ሰላሌ ውስጥ የኦሮሞ ነጻነት ሰራዊትን እንዲወጉ የተሰማሩ ሚሊሻዎች ለአንድ ወር ብቻ በሰንቀሌ ፖሊስ ማሰልጠኛ ካምፕ መሰልጠናቸውን ተናግሯል። የኦሮሚያ ልዩ ኃይል የደንብ ልብስ ወይም ዩኒፎርም የለበሱ እነዚህ ሙርከኞች ለግዳጅ ከተሰማሩ ከሳምንታት ብቻ አስቆጥረዋል። በኦሮሞ ነጻነት ሰራዊት የተማረከውን ቡድን ሲመሩ የነበሩ ወታደራዊ መሪዎች ጥለዋቸው እንደሸሹ የገለጹት ምርኮኛ ሚሊሻዎቹ ሌሎች ሚሊሻዎች በማይመለከታቸው ጦርነት ውስጥ እንዳይማገዱ ጥሪ አስተላልፈዋል። ሚሊሻዎቹ በግዳጅ ወደ ብልጽግና ጦር ከመቀላቀላቸው በፊት አርሶ አደሮች መሆናቸውንም ተናግረዋል። አየ ተቆጠቆ መቃከሰኝ ማዳየኝ መቃንከት አመዚያዲ ኤሰ በከደሎ ተከቲ ጎድኒ ከሰ ጎድኒ ሳት ጎድኒ ባሌ አናንኬው አና ሰወይናቲ ገንደ ሳት ከታሪበቲ ወጂን ከማል ጂንጂ ቲፈታም አማ ማል እንጂ ደማ ሚኒሻ መውም ነዳት ሆኖ ፈተውም ነዳ ፈተን ጅርቱ ከነ የሮ ፍቱ ቢሳን መታላን ከነሰ ከሰየ ነው ወይ አካሲ የሮ አማም ለንጂቲ ዋና ነረቲ ለንጂ ማለት አሲቲ ባጂ ማታክ ባይ ተከለንጂቲ የሰት ለንጂቲ አምቦት ለንጂቲ ሰንቀሌሙ ሰንቀሌ ዳባቲ አቶ ንጉሴ ውቲ ንጉሴ ተሾመ ኤስ ዳሎንኬ ለቀባ አናስ ጉስሪ ገንዲኬው ይላል ጨፌ ጃለሌቲ ወጂን ከማል ብሩቆና ብላድሪ ሚሊሻራ ሚሊሻራ ኩሎ ፈተውም ነዳ ፈተን ጅርተኒ የሮዳፍ የሆነ ተኮ ካንጀለማቲ ኢሳት ሚሊሻኑ ባስ ተዋቃን ከሰም ከሚሊሻቲ ሌንጄሮም መምፍረቲ ጀተኮ የሰት ሌንጂቲ ይህ በእንዲህ ያለ በምስራቅ ወለጋ ዞን በሳሲጋ ለኦሮሞ ነጻነት ሰራዊት ደመቅ ያለ አቀባበል መደረጉን ምንጮች ከስፍራው ገለጹ።
የአካባቢው ካድሬዎችና ካቢኔዎች ጭንቀት ውስጥም ገብቷል። እኛ ግን ሰራዊታችንን በደስታ ተቀብለናል ሲሉ የአካባቢው ወጣቶች ተናግረዋል። በነጻነት ታጋዩ በለገሰ ወጊስም የተከፈተው የምዕራብ ኦሮሚያው የኦሮሞ ነጻነት ሰራዊት ኦፕሬሽን ከፍተኛ ድል እያስመዘገበ ወደ ከተሞች እየገሰገሰ መሆኑ መገለጹ ይታወሳል። Bani. የጋምቤላ ነጻነት ግንባር ከመስከረም 25 ቀን 2014 ዓ.ም በኋላ የጋምቤላው ብልጽግና ስልጣን ላይ ለመቆየት የሚያስችል የህግ ማዕቀፍ እንደሌለው ገለጸ። ሰኔ 14 ቀን 2013 ዓ.ም ጋምቤላ ክልል ውስጥ የተደረገው ምርጫ የተጭበረበረና ተፎካካሪ የፖለቲካ ፓርቲዎች ምንም አይነት ድምጽ እንዳያገኙ ለማስቻል በብልጽግና ቅንብር የታጀበ የይስሙላ ምርጫ እንደነበር ግንባሩ ገልጿል። ከዚህም በላይ የጋምቤላ ነጻነት ግንባር የብልጽግና አገዛዝ መስከረም 24 ቀን 2014 ዓ.ም መንግስት እንደሚመሰርት ፓርላማው ያሳወቀ መሆኑን ገልጾ በአሁኑ ሰዓት አሸናፊ ነኝ ብሎ ራሱን የሰየመው የጋምቤላ ብልጽግና ፓርቲ የጋምቤላ ህዝብ ባልመከረበትና ባልመረጣቸው ሰዎች በድጋሚ የጋምቤላ ክልልን ለማስተዳደር በመሯሯጥ ላይ እንደሆኑ ገልጿል። ይሁን እንጂ 2017 ዓ.ም የተመሰረተው የጋምቤላ ክልል ምክር ቤት የስልጣን ጊዜው በ2013 ዓ.ም ያበቃ ቢሆንም በኮሮና ወረርሽኝ ምክንያት በህገ ወጥ መንገድ በተደረገው የህገ መንግስት ማሻሻያ ስልጣኑን እስከ መስከረም 24 ቀን 2014 ዓ.ም ለአንድ ዓመት ማራዘሙ ገልጿል። በመሆኑም ከመስከረም 25 ቀን 2014 ዓ.ም በኋላ የክልሉ ገዢ ፓርቲ በህዝብ ሳይመረጥ ክልሉን ማስተዳደርም ሆነ ድጋሚ የህገ መንግስት ማሻሻያ ማድረግና የስልጣን ጊዜ ማራዘም አይችልም ብለዋል ግንባሩ። የጋምቤላ ነጻነት ግንባር ያለ ምርጫ ስልጣን ላይ መውጣት እንደማይቻል ሁሉ ስልጣን ላይ መቆየትም አይቻልም ብለዋል። ክልሉ የብዙ ብሔር ብሔረሰቦች መገኛ ከተለያዩ ክልሎችና ሀገራት ጋር ሰፊ ድንበር የሚጋራ ቀጠና በመሆኑና ለአራት ዓመታት የቆየው የጸጥታ ችግርና አለመረጋጋት ውስጥ የሚገኝ በመሆኑ የአመራር ክፍተት እንዳይፈጠር ለማድረግ ያስችላል ያላቸውን 4 የመፍትሄ አማራጮችን አስቀምጧል።
እነዚህም የሰላም ድርድር፣ የሽግግር መንግስት ማቋቋም፣ ጊዜያዊ አስተዳደር መመስረት ወይም ባለአደራ መንግስት ማቋቋም የሚሉ ናቸው ሲል የጋምቤላ ነጻነት ግንባር ገልጿል። የፍንፍኔ ከተማ አስተዳደር በኢሬቻ በዓል ላይ ፎሌዎች በተለመደው ባህላዊ አሰራር የኦሮሞን ባህላዊ ልብስ ለብሰው በሰላም ማስከበሩና ማስተናገዱ ላይ እንዳይሳተፉ የቀረበው ሐሳብ ውዝግብ ማስነሳቱን ውስጥ አዋቂ ምንጮች ገለጹ። በአዳነች አቤቤ የተመራው የፍንፍኔ ከተማ የኢሬቻ በዓል አስተባባሪ ኮሚቴ በኢሬቻ ባህል መሰረት ፎሌዎች የኦሮሞን ባህላዊ ልብስ ለብሰው ሰላም በማስከበር በማስተባበርና እንግዶችን ማስተናገድ የለባቸው የሚል ሐሳብ መቅረቡ ተሰምቷል። የወጣቶች ወይም የፎሌዎች ተሳትፎ አስፈላጊ አይደለም የሚለው ሐሳብ በብልጽግናዎቹ ከፍተኛ የአመራር አባላት በነ መለስ አለሙ፣ ዣንጥራር አባይ፣ በአዳነች አቤቤና በሌሎች የብልጽግና ከፍተኛ አመራሮች ይሁንታ ማግኘቱ ብሔረተኛ የኦሮሞ ተወላጆችን ማስቆጣቱ ከፍንፍኔ ተሰምቷል። የፍንፍኔ ከተማ አስተዳደር ህዝባዊ ጫና ተደርጎበት እቅዱን ካልቀየረ በስተቀር የበዓሉ አዘጋጆች በኦሮሞ ባህላዊ ልብስ ምትክ ነጭ ልብስ በሚለብሱ የሌሎች ህዝቦች ተወላጆችና የብልጽግና አባላት ይሆናሉ ሲሉ ውስጥ አዋቂ ምንጮች ከስፍራው ገልጸዋል። በትግራይ ረሃብና ጦርነት እንዲቆም 31 ድርጅቶች የተባበሩት መንግስታትን በደብዳቤ ጠየቁ። በትግራይ የተከሰተው ረሃብና ጦርነት ይቆም ዘንድ የተባበሩት መንግስታት እርምጃ እንዲወስድ 31 ድርጅቶች የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝን እና የድርጅቱ የጸጥታው ምክር ቤት አባል ሀገራት ተወካዮችን በደብዳቤ ጠይቋል። ድርጅቶቹ በደብዳቤ አንቶኒዮ ጉተሬዝን በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በአፍሪካ ህብረትና በመጪው የተባበሩት መንግስታት ጠቅላላ ጉባኤ ላይ ያሉትን መድረኮች በትግራይ ውስጥ በተፈጠረው ቀውስ ላይ ትኩረት አድርገው እንዲጠቀሙበት ጠይቀዋል። አክለውም በግጭቱ ምክንያት እየተፈጠሩ ያሉት የሰብአዊ መብት ጥሰቶች